በነገራችን ላይ ስለ አዶናይ የተወሰነ ነገር መነጋገር ያለብን ይመስለኛል። መለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሜንስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ትላንት ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበረ። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ሕዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባ ነው። ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ሕዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር። የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው። የኬንያ ፖሊስ አልተከተለውም። 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ አያደርገውም። ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። ከሳምንታት በፊት ብዙ ቲክቶከሮች መጥተዋል። የአብይ አህመድ መንግስት ቲክቶክ ላይ የተመሰረተ ብቻ ስለሆነ ቲክቶክ ላይ ብቻ የቀረ በመሆኑ ምክንያት ሚኒስትሪ ሚዲያዎች ከጥቂት ጊዜ በኋላ ይዘጋሉ። ምክንያቱም የአብይ አህመድን የካድሬነት ስራ የሚያሳልጡ ብዙ ቲክታከሮችን አግኝቷል አብይ አህመድ በዚህ ጊዜ በጣም ብዙ ቲክታከሮችን። ወንድማችን አዶናይ ከነዚህ ውስጥ አንዱ ይመስለኛል። እንግዲህ ዛሬ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናቶች በጣም ጥሩ ልጅ፣ ስነ ምግባር ያለው ልጅ፣ ሀገሩን ለማስተዋወቅ የሚለፋ ምናምን የሚል አዲስ ፕሮፓጋንዳ ጀምረዋል። እንግዲህ ብልጥ ከራሱ ይማራል ነው። አዶናይ ከትላንት ወዲያ በዚሁ መንግስት ሲታሰር ድምፅ ሆነዋል። ዛሬ ደግሞ ከህዝብ ሊያጣሉት ወደ መንግስት ሊሸጉጡት ፕሮፓጋንዳ ጀምረውበታል። ይህንን ፕሮፓጋንዳ መቀልበስ የእሱ ስራ ነው። ካልሆነ ግን ሳታውቁትም ይሁን አውቃችሁ ለዚህ መንግስት ፕሮፓጋንዳ የምትሰሩ ይሄ መንግስት የተከለው መብራት ላይ የሄዳችሁ ቲክታክ የምትሰሩ ይሄ መንግስት የተከለው ሳር ላይ የተንከባለላችሁ ሀገሪቷ የደረሰችበት ደረጃ የምትሉ ቲክታከሮች ግን ስርዓታችሁን ትይዛላችሁ። በዚህ ሰዓት አብይ አህመድ እያገለገሉት ያሉት ሪል የሚከፍላቸው ፔሮል ላይ የሚከፈላቸው ካድሬዎች ሳይሆኑ ቲክታከሮች ናቸው። ቲክታከሮች በየጊዜው ወደ ክልል የሚሄዱበትን ጉዳይ በጠቅላላ ስፖንሰር የሚያደርገው ራሱ አብይ አህመድ ነው። የሆቴል ወጪ፣ የምግብ፣ የምናምን ከዛ በተረፈ የተወሰነ ደግሞ ገንዘብ ይሰጣቸዋል። እነዚህ ሰዎች ከአብይ አህመድ ካድሬዎች በተሻለ የአብይ አህመድን ስራ እያሳለጡለት ያሉ ይመስለኛል። ስለዚህ አምፖል ተንጠልጥላችሁ ለአብይ አህመድ ሳታውቁት የሚሆን አውቃችሁ ጎል እየገባችሁ ያላችሁ ቲክታከሮች ነበር። ብዙ ሰው አይቶታል። አሁንም ትንሽ ደቂቃ እንድትታገሱኝ እፈልጋለሁ። ቢያንስ እኔ በመናገር ልተባበራችሁ፣ እናንተ በመስማት ተባበሩኝ ማለት ነው። ካሁን በፊት እና አዶናይ የታሰሩበት ጊዜ ስለ አጀንዳ ሴቲንግ የሆነ ነገር ብያችሁ ነበር። አሁን በደንብ አድርጋችሁ እንድሰሙኝ እፈልጋለሁ ማለት ነው። አፍሪካውያን፣ አሜሪካውያን፣ የተለያዩ ሀገሮች ወይም እንግሊዛውያን አሁን ለጉብኝት እየመጡ ነው አይደል? ታዋቂ ሰዎች ለምን ይመስላችኋል? አስባችሁ ታውቃላችሁ? ይሄንን ነገር አሁን በደንብ አድርጌ ልነግራችሁ ፈልጋለሁ። ትንሽ ደቂቃ ብትሰጡኝ ብትንትን አድርጌ ልንገራችሁ ማለት ነው። ይኸውላችሁ አጀንዳ ሴቲንግ የሚባል ነገር አለ። አጀንዳ ሴቲንግ ማለት ህዝቡን የማዘናጊያ ነገሮች ማለት ነው፣ በአማርኛ ማለት ነው። በምሳሌ አድርጌ ልንገራችሁ እና አዶናይ የዛኔ ሲታሰሩ ማለት ነው ነግራችሁ ነበር። አጀንዳ ሴቲንግ ሊሆን ይችላል ምናምን ብያችሁ ነበር። ምን ማለት ነው ምናምን አላችሁኝ። እኔም ደግሞ ህዝቡን ማዘናጊያ ነው። ምክንያቱም አዶናይ ታሰረ አልታሰረ የኛ ጉዳይ አይደለም። የኛ ጉዳይ ሀገራችን ላይ እንዴት ማን ይምራት፣ እንዴት ትመራ፣ የኑሮ ውድነቱ እንዴት ይቀንስ፣ እዚህ ይሄንን ማሰብ ባለብን ሰዓት ላይ እኛ አዶናይ ታሰረ፣ እንተኔ ታሰረ፣ ቲክቶከር ታሰረ በማያገባን እየገባን ነው፣ እኛ እየተዘናጋን ነው። ስለዚህ ሀገራችን ላይ ፎከስ እናድርግ ብያችሁ ነበር እና አሁንስ ከዛ ጋር ምን ያገናኘዋል ካላችሁ ደግሞ የታዋቂ ሰዎች ወደ ሀገራችን መምጣት ምሳሌ ዳይላን ፔጅ ብለን እናስበው። እነ ዳይላን ፔጅ በነገራችን ላይ በጣም ብዙ ሚሊዮን ብሮች ነው በነገራችን ላይ ተከፍሏቸው የሚመጡ። ይሄን ታውቃላችሁ አይደል? እና ሾው ስፒድ በጣም ብዙ ሚሊዮን ብር ተከፍሏቸው እንደሚመጣ ታውቃላችሁ አይደለ? እና በጣም እያናደደኝ የመጣው ነገር ምን እንደሆነ ላንገራችሁ። አዳነች አቤቤ ምን አለች መሰላችሁ? አገራችን ላይ ለምንድን ነው ጎዳና ላይ ወጣችሁ የምትለምኑ ምናምን ትላለች። እየቀለድሽ ነው እንዴ? እንደ እውነቱን እንነጋገር ከተባለ እኮ እኛም ይሄ እንደዚህ ጥሩ ለብሰን ምናምን ያለን ሰዎች ራሱ እኮ ሸም ይዞን ነው ኢትዮጵያዊ አይደለን ኩራት ምናምን ይዞን ነው እንጂ እኮ እኛ ራሱ ወተን መለመን እንፈልጋለን እኮ። የኑሮ ውድነቱ ይዚን ያህል የሚያማርረው አንድ ዘይት እኮ አንድ ሊትር ዘይት ስንት ብር ነው? 400 ምናምን ብር።
5 ሊትር ስንት ነው? 2000 ምናምን ብር ለይት የቤቱ ክራይ የምኑ የትራንስፖርት የምናም እንዴት ነው የምንኖረው? እውነቱን እንነጋገር ከተባለ ማለት የመንግስት ሰራተኞች ቆይ በማጂክ ነው የምትኖሩት? እኔ ይገርመኛል። አንድ ወንድም አለኝና ብዙ ቀን እነግረዋለሁ እንዴት ነው የመንግስት ሰራተኞች የሚኖሩ? እኛ የግል ምናምን ተፍ ምንለውስ እየኖርን ነው። እና አሁን ላይ እንዳይለን ፔጅ ሲመጣ ይሄ ሁሉ ጩኸት ይሄ ሁሉ ጋጋታ ምናምን ለምን? ይሄ እኮ ማዘናጊያ ነው። ገብቷችኋል? አሁን የምርጫ ሰዓት ነው ምናምን ረጋ ብለን የምናስብበት ሰዓት ነው። ማን ይምራት? እኔ አብይ ይምራ ወይም ተኒ ጉዳይ አይደለም። ማንም ይምራ። እኔ የኑሮ ውድነቱ እንዲስተካከል፣ የትምህርት ሲስተሙ እንዲስተካከል፣ አገራችን እንዲስተካከል፣ ሰላም እንድትሆን ይሄ በቃ እሱን ነው የምፈልገው እንጂ ማንም ይምራ ጉዳይ አይደለም። እኔ ስለዛ አይደለም። ገብቷችኋል? ግን ቁጭ ብለን እንድናስብ የእውነት ማን ነው ይችን ሀገር መምራት ያለበት? ገብቷችኋል? ያችን ነው እንድናስብ እንፈልገው። ያንን እንዳናስብ ደግሞ እየተደረገ ዳይለም ፔጅ ምናምን መጣ ምን አገባኝ አውቃለሁ እኮ እኔ የሀገራችን ቱሪዝም እንደሚያድግ ምናምን ጠፍቶኝ ነው እናውቃለን። ግን ከዛ በፊት ምንድነው መቅደም ያለበት? የሀገራችን ሰላም የሀገራችን የኑሮ ውድነት በቃ መስተካከል እሱ አይሻልም? ግን ይኸው በቃ ውጩን በቃ ጥሩ ነው። ያው እቺ መዲናችን እናሳያለን። ግን ከመዲናችን ውጭ ያለው ግን ስንት ስቃይና ስንት መከራ እንዳለ እናውቃለን። እንኳን ውጭ ያለው እዚህ ከተማችን እቺ ዋናው አካባቢዎች ስለሚታይ ነው እንጂ የቀበሌ ቤት የሚኖሩ እኮ እናት አባቶቻችን እናውቃለን እኮ እንዴት እንደሚኖሩ ማለት ነው። በማጂክ እኮ ነው የሚኖሩት። እንዴ ኢትዮጵያ ውስጥ እኮ አሁንም ድረስ በራብ የሚሞት ቤተሰብ አለ ጋይስ። ይሄን ታውቃላችሁ? በቀን 3 የሚበሉት እኮ እኛ እኮ ቅንጦት እኮ ነው። እግዚአብሔርን በፈረቃ የሚበሉ ሰዎች እኮ አሉ። በፈረቃ አሁን ምሳሌ 5 ልጅ ያለው ልጅ አለ። በቃ ዝም ብሎ ያለ ፕሮግራም የተወለዱ ልጆች አሉ። 5 ልጆች ቢሉ 3ቶች ቁርስ ከበሉ ምሳ ይበሉት ደግሞ ራት አይበሉ። በፈረቃ እንደዚህ የሚበሉ ሰዎች እንዳሉ ታውቃላችሁ? እኛ እኮ እንዲሁም ተመስገን ማለት ነው። ኧረ ከተመስገን በላይ ነው የኛ የቅንጦት ነው የኛ እውነቱን ነጋገር ከተባለ። ስለዚህ እባካችሁ አትዘነጉ። ወደ ዋናው ጉዳይ ሲመጣ አጀንዳ ሴቲንግ ማለት ይሄ ነው። በቃ እኛ በማይገባ ነገር ገመደው ሰው ምን ደርሶ አካሰሰው ምነው ባንዴ ኩሌ ዛለው ለደጉ ያዘገመው ጎጆው ሲነድ ቆሞ ይበዛል ሚሞቀው ካለጭድ ወቃና ለስኖ መከፈተ ከፍ ይላል እያለን ባልተንሸራተተ ካለጭድ ወቃና ለስኖ መከፈተ ተለባ አሁን ርስተ እግር ባልኳተተ ዛርጉ ሲያንሰገደው ሜት ያባንዳ ቀመጠ የኳይ ሰው ያኮስን ምንብሮ ምንዋጠ ዝገተ ገጊትዋኔ ሞቲ ቸንጓሴ መርጠ ትከይ ብርጎ ዘበርሰኔ አዶት ናሮሽ ምጠ ታብታብ ብሪት ቆይታ ዶታ በረ ታብታብ ዱንያ ቆይታ ዶታ ገረ ተከምተከም ኢትዮጵያ ትገም ተከምተከም ኢትዮጵያ ትገም ተከምተከም አገር በልተም ኩሪ ኩራህ በሶስቱ ቀለም አጊ በእኛጊ ያሰወርቃ ያድንቅ ቦጊ አጊ በእኛጊ የዛ አርበኛ ልጅ ነው ሽደል አድራጊ አጋ ይህን ስጋ እርስ በርስ እስከ መቼ ስንዋጋ ደም ጠብ ሳይላስተውል ሰክነህ እርጋ ለጠላት ምቹ ወጥቶ ለልፋ አለንጋ ታብታብ ብሪት ቆይታ ዶታ በረ ታብታብ ዱንያ ቆይታ ዶታ ገረ ተከምተከም ኢትዮጵያ ትገም ተከምተከም ኢትዮጵያ ትገም ተከምተከም አገር በልተም ኩሪ ኩራህ በሶስቱ ቀለም ምነው እንባው ከማብሰው ሆነ አፈር ላልበሰው ምነው ወልደው እንዳልሳመ ሰው ጭካኔው የባሰው ምነው ሳይበስል ባይቆርሰው ላይ ጥመው ቢቀምሰው ኖሮም ያልበጀው ነው ማችን የሚወቅሰው ካለጭድ ወቃና ልስኖ መከፈተ ከፍ ይላል እያለን ባልተንሸራተተ ካለጭድ ወቃና ልስኖ መከፈተ ተለባ አሁን ርስተ እግር ባልኳተተ ቁጣን የጨነ ወንት ከን ቁጣን